አብይ ለመውደቅ እየተቃረበ ነው። ያው የምናውቀው ነገር ነው። የተለያዩ በኢትዮጵያ ደግሞ የፖለቲካ ስልጣን አንድ ክልል ውስጥ ብቻ አይደለም ያለው። ሁሉም በአማራ ክልል ስልጣን ፖለቲካ ስልጣን በፋኖ እጅ አለ። በኦሮሚያ ክልል ውስጥ የፖለቲካ ስልጣን በኦኤልኤ እጅ አለ። በትግራይ ውስጥ በህዋት የሚመራ ፖለቲካ ስልጣን አለ። በሲዳማም ተመሳሳይ ህዝብ አለ። ሶማሌም አለ። የፖለቲካ ስልጣን እንግዲህ አንድ ኃይል ብቻውን ሆኖ የሚያሸንፍበት እንትን የለም ኢትዮጵያ ውስጥ አይቻልም። አሁን ምንድነው የሚያስፈልገው? በዚህ ሰዓት ምን መሆን አለበት? በተለይ ደግሞ ለነፃነት የሚዋጉ ኃይሎች ምን አይነት አሰላለፍ በግልጽ ምን አይነት አሰላለፍ ሊፈጠር ይገባል? ምክክሮችና በተለይ ኔጎሺዬሽን ምን መምሰል አለበት? በዚህ ሰዓት የከተማ ህዝብ የገጠር ህዝብ ምንድነው የሚፈልገው? ፍትህ ነው የሚፈልገው ህዝብ። አሁን ዳቦን ይፈልጋል ሰው። ዛሬ ሰላም የለም። ስለዚህ አንድ ቡድን ብቻውን ሆኖ ሰላም አያመጣም። ኢትዮጵያ ውስጥ የሚታወቅ ነው። ህወሓት ብቻውን ሰላም አያመጣም። ኦኤልኤ ብቻውን አያመጣም። ፋኖም ብቻውን ሰላም አያመጣም። በኢትዮጵያ ብዙ ኃይሎችም አሉ። በሶማሌ ክልልም፣ በአፋርም፣ በሲዳማም በሁሉም ብሔር ብሔረሰቦች አካባቢ ኃይሎች አሉ። ምን መምሰል አለበት? ቀጣዩ አብይ ሊሄድ ነው የምናቅ ነው ይሄ ጉዳይ። ግን ደግሞ ህዝብ ተስፋ እያደረገ ነው። ምን መምሰል አለበት? አሁን ቀጥታ ወደ ሽግግር እየሄድን እየተቃረብን ስለሚመስል ይታና ይሄ እኛ ከምንናገረው በላይ እና አብይ ያወሩት ነው። በነገራችን ላይ ጀነራሎች ሁሉ ሳይቀሩ በክስ መልኩ ነው የሚናገሩት እንጂ ምን አይነት ትብብር መፈጠር እንዳለበት እነሱ ራሳቸው በተደጋጋሚ ጥሪ እያቀረቡ ነበር። ሁሉ ጊዜ ሲከሱ ፋኖን ስም ከጠሩ ቶሎ ብለው የኦኤልኤን ስም ይጨምራሉ። ኦኤልኤን ስም ካነሱ ደግሞ ቶሎ ብለው ፋኖን ይጨምራሉ። አንዳንድ ጊዜ ደግሞ ህወሓትን ቶሎ ብለው ይጨምራሉ። የነሱ ፍራቻ እዛ ላይ ስለሆነ ነው፣ ጥምረቱ ላይ ስለሆነ እነኚህ የኦሮሞ ነፃነት ሰራዊትና ፋኖች የትብብር ነገር ለነሱ ይልቅ ከነሱ ይልቅ ለነ አብይ ነው የገባው። የነኚህ ትብብር ቢያመጡ እኮ እነሱ እኮ ስኬታቸው እኮ ወይኔ እዚህ እኮ ደርሶ የሚቆም አይደለም የሚል እኮ ነው። አሁን አንድ ጊዜ ጀነራል ማን ነው ይሄ ማን በቀለ ነው የሪፐብሊካን ጋርድ አዛዥ የነበረው ብርሃኑ በቀለ። ያኛውም ጽንፈኛ ይሄኛውም ጽንፈኛ ይላል፣ ያኛውም እንደዚህ ይሄኛው አገር አፍራሽ ይላል። አሁን ክሱ ኔጌቲቭ ይሁን እንጂ የነኚህ ሰዎች ትብብር ነው ያስቸገረን እኮ ነው የሚለው። ያልተፈጠረን ነገር ማለት ነው፣ በተጨባጭ ያልመጣን ነገር እና ለነሱ ይበልጥ ገብቷቸዋል ማለት ነው የሚያስፈልገው አይነት ትብብር ምን አይነት ትብብር እንደሆነ። እቺ ነገር ብቻ በአጭር ተናግሬ ልተው። እኔ አሁን ስለ ኦኤልኤ እና ስለ ፋኖ የምንናገርበት ምክንያት በቂ ነገር ስላለ ነው የምናወራው። ምንድን ነው የአገሪቷ ፖለቲካ በአብይ ምክንያት ጦርነት የጠማው ሰውዬ ወደ ስልጣን ስለመጣ ሁል ጊዜ በጦር ስለሆነ ፖለቲካን ማካሄድ ስለሚፈልግ በሰላማዊ መንገድ ፖለቲካን ማካሄድ የሚፈልጉ ሰዎች ከፖለቲካ ሜዳ ተባረው ሁሉም ነገር ወደ ጠመንጃ ተመልሷል። ስለዚህ ጠመንጃውን የያዘው ፖለቲካውንም ይዞ እየተንቀሳቀሰ፣ ስለዚህ እነኚህ ሰዎች ኦኤልኤም ፋኖም የሚያደርጉት እንቅስቃሴ በፖለቲካ በኩል ከዚህ የበለጠ ስራ እንደሚያስፈልጋቸው እነሱም ህዝቡም የሚያውቁት ይመስለኛል። ካልገባቸው ምናልባት መሪነትን ለማግኘት በዚህ ሰዓት የመሪነትን ሚና ለመጫወት በቂ የመሪነት ሚና ለመጫወት አሁን ከሚሰሩት ስራ እጥፍ ድርቡን መስራት መቻል አለባቸው ባይ ነኝ። ድፍረት ልታመጣ ይገባል ማለት ያልተፈጠረን ነገር ከዚህ በፊት ተፈጥሮ አያቅም፣ እንደዚህ አይነት ነገር ተፈጥሮ እኮ አያቅም ብለህ የምትቀመጥ ከሆነ አዲስ ነገር ለመፍጠር ማሰብም የለብህም ማለት ነው።
ያልተፈጠረን ነገር እንዴት እናደርጋለን? የሚደግፉን ሰዎችን እንዴት ይሉናል የምትል ከሆነ መሪነት አይገባህም ማለት ነው። የመሪነት ሚና መጫወት ከፈለጉ እነኚህ ቡድኖች ዛሬ ነገ ሳይሉ በድፍረት የተሞላ በጣም ቦልድ የሆነ ፎርወርድ ሉኪንግ የሆነ ትብብር ፈጥረው ለህዝቡም ተስፋ ማምጣት አለባቸው። ህዝቡ ተስፋ አልታይ ብሎ ተቸግረው አሁን እኮ ህወሓትም በግልጽ ወደ ጦርነት ስላልገባ ነው የተቸገረው እንጂ በአስቸኳይ ፓክት መፍጠር አለባቸው። የጦርነት ፓክት ሳይሆን የሰላም ፓክት፣ ህዝቡን ወደ ሰላም የሚያሸጋግር አገሪቷን ወደ ሰላም የሚያመጣ የመጨረሻ ደረጃ እርምጃ ነው መወለድ ያለበት። አብይ እኮ ሁል ጊዜ አንደኛ ኦኤልኤ ጋር ድርድር ሄዳለሁ ያለው ጊዜ እኮ ድርድር ትቶ ኑ የአማራ ክልል ጦርነት እንሂድ ብሎ እኮ የጥያቄ ያቀረበ ሰውዬ ነው። እሱ የጠየቀውን ጥያቄ እነሱ ቢጠይቁ ምንድን ነው ነውሩ? የቱ ጋር ነው ነውር የሚሆነው? ፋኖ ሁል ጊዜ ትብብር እየተጠየቀ ትግራይ ሲሄድ፣ ትብብር የጠየቀ ኦሮሚያ ሲሄድ ማለት አብይ ሲጠይቅ ጥሩ ነገር ሆኖ ከሌላው ጋር ሲሆን ነውር የሚሆንበት ምክንያት ምንድን ነው? ስለዚህ የወደቀው ሰውዬ ስለ ሰውየው ማውራት ሳይሆን እነኚህ ቡድኖች ድፍረት ካመጡና ከነሱ አልፎ ለአገሪቷ ህዝቦች ተስፋ የሚያመጣ እርምጃ የሚያመጡ ከሆነ ከዚህ የበለጠ እጥፍ ድርብ ፖለቲካዊ ድጋፍ ያገኛሉ። ስኬታቸውም ቅርብ ነው የሚሆነው። አይ እኛን የሚደግፈን ህዝብ ይሄንን አይወድም ወይ ደግሞ እነ እከሌ ይሄንን አይወዱም የሚሉ ከሆነ የመሪነት ሚና ቅድምም አይገባቸው ማለት ነው። ስለዚህ እኔ ልላቸው የምፈልገው ምንድን ነው፣ መሪነቱን መጫወት ከፈለጋችሁ ይሄ ጊዜ መሪነትን እየጠየቀ ያለበት ጊዜ ይመስለኛል። ያንን ጠይቃችሁ ያንን አድርጋችሁ ጊዜው የሚጠይቀውን ነገር አድርጋችሁ ይሄንን ሰውዬ መሸኘት የምትፈልጉ ከሆነ ቶሎ ትብብር መፍጠር ነው። ይሄ እኔም በበኩሌ አደርጋለሁ አንተም በበኩሌ አድርግ ብቻ ሳይሆን ወደ መጨረሻ ደረጃ እየተሸጋገርን ስለሆነ ሰውየውን ለመሸኘትና ህዝቡን ተስፋ እንዲሰንቅ ለማድረግ ይሄ በግልጽ የሚደረግ የፖለቲካ ትብብር ያስፈልጋል ባይነኝ ነኝ። ያንን ነገር ማድረግ ለነሱም ለሀገሪቷም በጣም ወሳኝ ነገር ስለሆነ ማለት ነው። ይሄ የማይደረግ ነገር ከሆነ ውጤቱ መገመቱ ብዙ አስቸጋሪ አይመስለኝም። እኔ አብይ አሸናፊ ሆኖ አገር ይቆጣጠራል የሚል ከዚህ በኋላ እኔ ሞኝ ነው የሚሆነው። ጦርነት እየገጠመ ግን መኖር ሊኖር ይችላል። ስለዚህ ይሄንን ትብብር የማትፈጥር ከሆነ ሳትወድ የአብይ ተባባሪ ነው የምትሆነው ማለት ነው። ምክንያቱም አብይ ምንድን ነው የሚፈልገው? ለየብቻ እንጌጅ ማድረግ ነው የሚፈልገው። ተራ በተራ እንጌጅ ማድረግ፣ ለየብቻ እንጌጅ ማድረግ። ስለዚህ አንድ ጸሐፊ ምንድን ነው የሚለው ኤርትራን በተመለከተ ኢሳያስ የሀገሪቷ ፕሬዚደንት ብቻ ሳይሆን የተቃዋሚዎች መሪ ነው ጭምር ነው የሚለው። ተቃዋሚዎች ሁል ጊዜ ስለሚጣሉ እሱን ከሚጣሉ ይልቅ እርስ በራሳቸው ነው የሚጣሉት የሚል አሁን እዚህ ጋር የመጣላት ነገር አይደለም እየተናገርን ያለ። የማትተባበር ከሆነ ጊዜው የሚጠይቀውን ነገር የማትሰራ ከሆነ የሰውየውን ስራ ነው የምትሰራው። ደክመ ለፍተ ጠመንጃ ተሸክመ ዜጎችንም አስቸግረ የሰውየውን ስራ ነው የምትሰራው ነው። ይሄ እንዳይሆን በአስቸኳይ ጊዜው የሚጠይቀውን ነገር ለመስራት መንቀሳቀስ ይሻላል ባይነኝ። አመሰግናለሁ። ይሄ እንግዲህ የመጨረሻው ጥያቄ በጣም ሰፊ ስለሆነ አይ ቲንክ ሌላ ጊዜም የምንመለስበት ይሆናል። አንድ ሁለት ነገሮችን ልጨምርና ይህንን ፕሮግራም እንጨርሳለን። አንደኛ የህዝብ ጥያቄ መሰረት ያደረገ ትግል ከሆነ የምናካሄደው ሰላምን ለአንዴና ለመጨረሻ በኢትዮጵያ ሰላምን ለማምጣት ከሆነ፣ ሁለተኛ ዲሞክራሲና ፍትህን ለማረጋገጥ ከሆነ የዳቦ ጥያቄ ከሆነ መነጋገር ግድ ይላል። ሁሉም
ኃይሎች ኢትዮጵያ ውስጥ የሚንቀሳቀሱ የነፃነት ኃይሎች ሊነጋገሩ ይገባል። ምንም ጥርጥር የለም። ይህ ደፍሮ አንተ እንዳልከው ካልተነጋገሩ መጥፎ ነገር ነው የሚያጋጥማቸው። መነጋገር ብቻ ሳይሆን መደራደር፣ በአደባባይ መደራደር ያስፈልጋል። ለምሳሌ አሁን ህወሓትና ኦኤልኤ እኮ ተነጋግሮ ነበር በትግራይ ጦርነት ጊዜ እና ብዙ ሰዎች ላይቀበሉ ይችላሉ በዛን ጊዜ። ዛሬ ግን ጊዜው አሁን ነው። ጊዜ ደርሰዋል። ተመሳሳይ ነገር ሊከሰት ይችላል፣ መከሰትም አለበት። ህወሓት ኦኤልኤ እና ፋኖ ሊነጋገሩ ይገባል በአደባባይ። እኔ እንደዛ ነው የማምነው። ይህንን በአደባባይ ተነጋግሮ ተደራድሮ ሌሎቹንም ኃይሎች ኢትዮጵያ ውስጥ እንግዲህ 3 ብቻ አይደለም፣ ከሶማሌም ከአፋርም ከሁሉም ጨምሮ መደራደር ያስፈልጋል፣ መነጋገር ያስፈልጋል። ለኢትዮጵያ ተስፋ ይመጣል በዛን ጊዜ። ስለዚህ ምንድነው ይሄ ካልሆነስ ምንድነው የሚሆነው? አንተ ያልከው ይሄ ካልሆነ ደግሞ አብይ መውደቁ አይቀርም። ወደንም ጠላንም ህዝቡ ያባራል አብይን። ግን ሳይሄድ በፊት በጣም አደገኛ ነገር ሊከሰት ይችላል። አብይ ሴረኛ ነው። ህዝብ ለህዝብ በጣም አደገኛ ነገር እንዲከሰት ያደርጋል። ህዝብ ለህዝብ እንዲጨፋጨፍ ህዝብ እንደዛ ነገር ያደርጋል። አብይ እኔ ከሞትኩ ሳርዶ አይብቀል ሰው ነው እና እኔ ከሌለውም ኢትዮጵያ ባትኖርስ፣ አማራ ህዝብ የሚባል ባይኖርስ ይላል እኮ እኔ ከሌለው ኦሮሞ ባይኖርስ ብሏል ደግሞ ይሄንን። ስለዚህ ለህዝብ ሲባል፣ ለህዝብ ጥቅም፣ ለህዝብ ሰላም ሲባል ሁሉም ኃይሎች መነጋገር አሁን ነው፣ ጊዜው አሁን ነው። መነጋገር ካልተቻለ የሚመጣው አደገኛ ስለሆነ ለማሸነፍ ብቻ ሳይሆን ህዝብን ሴቭ ለማድረግ ራሱ መነጋገር ጊዜው አሁን ይመስለኛል።